በቂና ተገቢውን ማብራሪያ ምላሽ መስጠት የሚያስችል ግንዛቤ እና መረዳት እንዲኖረን ለማስቻል ነው። ሌላው ግን ከዚያ ባለፈ ጥራት ጊዜ አጀንዳችንና የዕለት ተዕለት ስራችን አካል እንዲሆን ለማድረግም ያግዘናል። ይህ መድረክ ከውድድር ሂደቱ በአጭር ጊዜ ከአጭር ጊዜ አኳያ የሚገኝ ውጤት ሳይሆን ምናልባት ውጤቱ ሽልማት ሊሆን ይችላል። ከዚያ ባሻገር ግን ይበልጥ ለመማማርና የኩባንያ እድገት ዘላቂ ለማድረግ የሚያግዝ አቅምና ክህሎቱ እንዲፈጠር ያግዛል የሚል ዓላማ ነው። እንግዲህ በጥቅሉ ከውድድር ሂደታችን የሄድንበት ረጅም ርቀት የጋራ ለማድረግና ከባለፉት ዓመታት በተሻለ ተቋማዊ ልቀት ደረጃ ላይ በመገኘት ከተቻለ ተሸላሚ ለመሆን ከላይ እስከታች የሚጠበቁበትን ድርሻ እንዲወጣ ለማድረግ ሲሆን ይህ በዚህ ውይይት እኛ የምንጠብቀው በቂ ግንዛቤ ተይዞ ለአጠቃላይ ግምገማው ሁሉ በየደረጃው የበኩሉን አስተዋጽኦ በመውጣት የውድድር ሂደታችን ፍሬያማ ውጤታማ ይሆናል የሚል ታሳቢና ኤክስፔክቴሽን ይዘን ነው እየተንቀሳቀስን ያለ። እነዚህን ዓላማዎች ይዟል የዛሬ መድረክ። ቀጣይ የምንሰራቸው ስራዎች ከዚህ አኳያ ሊቃኙ ይገባል። ስለዚህ የውድድር ሂደቱ ዋና ዋና ያከናወናቸው ተግባራት ነው። ይህን ማሳለ ብዙ ስራዎች ተሰሩ። ከቀጣይ አኳያ ይጠበቃል ነው እንደ መነሻ ለማጠቃለያ ነው። ትልቁ ስራ ሁሉም ደግሞ በሰነድ የተደገፈ ነው። በአካል መጥቶ የሚያዩት እንዳለ ነው። ቀጥያ አጠቃላይ ተቋማችን ምን ይመስላል የሚለው የራስ